ነጋለኝ ደግሞ እንደው ያቺ ልጄ ተነስታ ይሆን? እስኪ ሊያት። ልጄ ተነስተሻል? እኔ እንቅልፌን አልተኛውም። አንቺ ተኝተሽ ነው አደርሽው? እማዬ ተኝ እስኪ ሊተኛ። አንቺስ ተኝተሻል መስለኝ ነው አልተኛውም። እኔ የእናንተ ነገር ግራ እየገባኝ ነው። ምንድን ነው እንደዚህ የሚያጣላችሁ? ልጄ ምን አውቃለሁ፣ እኔም ግራ ገባኝ። እስኪ ለማንኛውም ከቤት እንዳትወጪ፣ እዚህ ታች ደርሼ ሊመጣ ነው። ችግሬን ስለማላዋይ ነው። አሁንስ ጨንቆኛል፣ ግራ ገብቶኛል። እማዬ ይህ ልትሄጂ ነው? እስኪ የሆነች ጓደኛ ያለችን እና እሷ ጋር ደረሽ ብዬ ልምጣ። ምን ላድርግ? ይህን ችግሬን ስለማላዋይ። አሁን ደግሞ አባዬ ከመጣ እማዬ ቆጣሻል። የትም አትሄጂ። ደግሞ ችግርሽም ለሰው አትናገሪ። ቤተ ክርስቲያን ሂጂ እና ጸሎትሽን አድርገሽ ነይ። ለሰው ተናግረሽስ ምን ፋይዳ ልታገኝማ? አይ ልጄ ሆይ ተይ እስኪ። ለማንኛውም ከቤት እንዳትወጪ። አባትሽ ከመጣ ትመጣለች በይ በሩ ዝጊ። ማጋ ሂጂ ነው ችግሬን የማዋየው። ጨንቆኛል። እስኪ ያቺ ጓደኛዬ እንዱ በቤት ትኖር ይሆን እንዴ? አባ እንዴት አደሩ? ሰላም አደሩ? እግዚአብሔር ይመስገን ልጄ። እንደምን አደርሽ? ደህና አደርሽ? እግዚአብሔር ይመስገን። ምን ነው በጠዋቱ ወዴት ነው ጉዞ ልጄ? ወደዚህ ታች እየሄድኩኝ ነው። ሰላም አደሩ? ምን ነው እርሶስ ብቻውን እዚህ ጋር? እኔ ዝም ብዬ ነው። እኔ የምልሽ ምን ነው ፊትሽም ትክክል አይደለሽ? ወዴት ልትሄጂ ነው? አይ አባ እኔ ግራ ገብቶኝ ጨንቆኛል። መቼም ሁሉ ጊዜ ችግር ከኔ አይጠፋምና እንደው ከባለቤቴ ጋር ሁሌም እየተጣላው ተቸግሬ ነው። የሆነች ጓደኛዬ ስላለች ችግሬን ልነግራት ልሄድ ነው። አይ የኔ እናት አንቺስ ሞኝ ነሽ እንዴ? ምን ሆነሽ ነው? ለሰው ችግርሽን ከምትናገሪ ለእናትሽ ችግርሽን አትናገርም? ምን ነው ሰው አትመኝ ካለ ፈጣሪ ተይ እንጂ። ሰውስ ችግርሽን ሰምቶ ነገ ለአንቺ ሰድብሻል እንጂ ምን ያደርግልሻል? የኔ ልጅ የፈጠረሽ አምላክ ጋር ሄደሽ የውስጥሽን ችግርሽን ብትናገሪው ለማንም አይነግርብሽም እግዚአብሔር። እንደውም መፍትሄ ታገኛለሽ ለችግርሽ ሁሉ። እኔ የምልሽ ለሰው ስትናገሪ ነገ ተቀብሎሽ በዛ በችግርሽ ይሰድቡሻል። እግዚአብሔር ግን ያ የተቸገርሽው ችግርሽን መፍትሄ ይሰጥሻል። እኛ ሰው ሆነ ብዙ ጊዜ ሰውና ምን አለን ጓደኛ አብረን የችግራችንን እናገራለን። ተይ እንጂ ከፈጣሪ ሰው አስበልጠሽ ችግርሽን ለሰው አትናገሪ። ለፈጠረሽ አምላክ ችግርሽን ንገሪው እንጂ። በይ አሁን ጓደኛሽ ጋር ሳትሄጂ ይኸው የእናታችን የቅድስት ድንግል ማርያም ቤት እዛ ጋ ነው ቤተ ክርስቲያኗ። ሂጂና ለእሷ ችግርሽን ንገሪ። መፍትሄ የምትሰጥሽ እሷ ብቻ ናት። ሰውን ልጅ አትመኝ። ፈጣሪሽን ውደጂ፣ ፈጣሪሽን ይመኝ። የእሱን መንገድ ይዘሽ ብቻ ተጓዥ። በዛሬ ጊዜ ጊዜው ከፍቶ ደግሞ ለሰው ችግርሽ የምትናገሪ በኋላ እንደውም ከሌላው ሰው ሰምተሽ ከምትናደጂ እመቤቴ ማርያም ሄደሽ ችግርሽ ስትናገሪ መፍትሄ ትሰጥሻለች። አሁኑ መልስ ትመልስልሻለች። በይ ወደ እናትሽ ወደ ድንግል ቤት ሂጂ።
እንዲህ ብሎ ነው አባ። እኔ ስኮ ፈጣሪ የሚሰማኝም አይመስለኝ። እኔ እንጃ፣ እግዚአብሔር ይሰማኛል። እኔ እኮ ኃጢአተኛ ነኝ። ፈጣሪ ይሰማኝ ይሆን? አይ የኔ ልጅ፣ እኛንን እንጂ ቀርበን የውስጣችን ማንናገረው እግዚአብሔርን ማሰሚያችን ነው። እስከ ዛሬ ሰምቶ ችግራችን ቀርፎ እችን ሰዓት ያደረሰን እሱም አይደል? ተይ እንጂ አትሳሳች። እግዚአብሔር ይሰማኛል ሳቴ እኔ ለእግዚአብሔር ታዛዥ ነኝ ወይ በይ። ይልቁንስ እሱ ያለንና ያስተማረንን ስራ መቼ ፈጽመንስ እናውቃለን? ዛሬ ብንለምን ነገ ሌላ ነገር እንናገራለን፣ ከመንገዱ እንሳሳታለን። እኔ የምልሽ ልጄ ሆይ መንገዱን ይዘሽ ከተጓሽ እንቅፋትማ ይመታሽ። አሁን በሂጅና ለእመቤቴ የውስጥሽን ተናግረሽ ተመለሽ። በኋላ ችግሩ ጠፍቶ ታገኘዋለሽ። ሰው ልጅ ውደጅ እንጂ አትመኙ። አንቺ ሰው መውደድሽን እንጂ የምታውቂው ሰው አንቺን እንደምወድሽ የት ታውቂያለሽ? ከነ ችግርሽ የምወድሽ አንድ አምላክ የድንግል ልጅ ያለው። ተይ እንጂ በያው ወደ ቤተ ክርስቲያኑ ሂጂ። እሺ ካላችሁኝም እሺ፣ እንግዲህ እግዚአብሔር ያክብርልን። እኔስ ጨንቆኝ ነበር። አሁን እንደውም የቤት ገብቶ ቤት ይጠብቀኛል። እኔም ፈርቻለሁኝ። ሌሊቱን እንደዚቹ ስደበድበኝ ነው ያደረው። እመቤቴ ታዲያ ይህን ችግር ትፍታልኝ ይሆን? እንደውም መብራን ትሰማኝ ይሆን? እኔስ ጨንቆኛል አባቴ። እንግዲህ የኔ ልጅ ይህም በአንገትሽ ላይ የተሸከምሽው ዋጋ የተከፈለበት መስቀል ነው። የእሱ መስቀል ተሸክመሽ አትጠራጠሪ። ያድነኛል በይ፣ ችግሬንም አንድ ቀን ይፈታልኛል በይ። ወደ ቤቱ ስትመላለሽ ፈተና ቢመጣብሽ ፈተናውን ጸንተሽ ረፊ። ስለሚወድሽም ይፈትንሻል። ለጠላሽ ሰይጣን ፊት አትስጪ። አይዞሽ፣ እሱም ይቀየራል። እግዚአብሔር ይርዳሽ። በይ ወደ ቤተ ክርስቲያኑ ሂጂ። ሰው ምንም መፍትሄ አይሰጥሽም። መፍትሄ ያለው በሱ ቤት ነው። በይ ሂጂ ወደ ቤተ ክርስቲያን። አሁን መፍትሄ ታገኛለሽ። እሺ አባቴ፣ እንደ አፋችሁ ይሁንልኝ። እንግዲህ ይደረግልኝ። እግዚአብሔሩ አሁን ገብቶ ቤት ደግሞ ጭቀጭቀኝ ነው። እመቤቴ ታውቃለች። በሉ ደህና ዋሉ አባቴ። አመሰግናለሁ። እግዚአብሔር ይስጥልን። በይ ልጄ ወይ እመብርሃን ትቅደምሽ። በይ ደህና ወይ። እንግዲህ ፈጣሪ ይርዳሽ። አይ እግዚአብሔር ወይ በሰው ቤት ውስጥ ስንት አይነት ጭንቀት አለ። አንተ ተመልከታት። እንግዲህ የሰማዩ አባት አንተ ተመልከታት። አንቺ እናትሽ የት ሄዳ ነው? አባዬ ምንድን ነው ሁሉ ጊዜ የምትቆጣው? እናቴ ግን አታሳዝነ? አንተስ እግዚአብሔርን አፈራም? ተው እንጂ አባዬ፣ እንደዚህ አትሁን። እናቴ አወጣለች ትመጣለች። ግን እኔ አንድ ነገር የምነግርህ ነገር አለ። ለምንድን ነው ሁሉ ጊዜ አንተና እናቴ የምትጣሉት? ለምንድን ነው? እስከ መቼ ድረስ ነው የምትጣሉት? እናንተ ኦርቶዶክስ ሆናችሁ የምትጣሉት ሁሉ ጊዜ፣ ሁሌም በተጣላችሁ ሰዓት እግዚአብሔር በመሀላችሁ አይገኝም። ጸብ እኮ የሰይጣን ነው፣ ፍቅር ግን የእግዚአብሔር ነው። እናንተ ፍቅር ሲኖራችሁ ሁሉ ጊዜም እግዚአብሔር በመሀላችሁ ይገኛል። እባክህን አባዬ ከእናቴ ጋር ይቅርታ ተደራረጉ። ይቅርታን የሚወድ እግዚአብሔር ነው። ይቅርታን የሚጠላ ደግሞ ሰይጣን ነውና እባክህ አባዬ። አሁን የት ነው ሄደችው? ንገሪኝ። ትመጣለች፣ ግን ምንም ነገር አትበላት። እስኪ ቤተ ክርስቲያን ሂድና እንጸልይ። እሺ አሁን አንድ ነገር ቃል ግባልኝ። አንተ ኦርቶዶክስ ነክ፣ እናቴን ይቅርታ በላትና ተዋደዱ። አንቺ የኔ ልጅ ሆነሽ እኔን ልመክረኝ ነው እንዴ? ዝም አትይም? አባዬ ልመክረኝ? ስምን ልመክርህ? ሳይሆን እስከ መቼ ድረስ ነው የምትጣ? እሺ አሁን
እስኪ በእመቤቴ ስም እናቴን ይቅርታ አድርግላት። እሺ በቃ ችግር የለም፣ ይቅርታ እላታለሁ። ፈጣሪም ይቅር ይበለን። እኔም እኮ ምን እንደሚያናድደኝም አላውቅም ልጄ። ወይ እንግዲህ ይቅርታ እላታለሁ። አባዬ ከቤተ ክርስቲያን ስትልቁ ከእናታችን ከቅድስት ድንግል ማርያም ደጅ ስልቁ ፈተና ሁሉ ትፈታተናላችሁ። ግን በቤቱ ስትኖሩና ስትጸልዩ ስለምኑ የሚፈታተናችሁ መንፈስ ከእናንተ ይርቃል። ክፉ ሰይጣን ከእናንተ ይርቃል። መንፈስ ቅዱስ ይቀርባቸዋል። በል አንተም ይቅርታ አድርግላት፣ እሷም ስትመጣ ይቅርታ ተደራረጉ። አንተ ትላንትና ፈጣሪ ስለምን አልነበረም እንዴ? እንኳን እኛ ሰው አይደለንም፣ ኢየሱስ ክርስቶስ እንኳን ለእኛ ብሎ በመስቀል ላይ ሲሰቅሉት ሲገርፉት አባቶ የማያደርጉትን አያውቁምና ይቅር ባላቸው አይደለም ያለ። እኛ ለምንድን ነው ለሰው ይቅርታ ማናደርገው? ተዳባዬ በቃ ችግር የለም፣ እናትሽ ትምጣና ይቅርታ እላታለሁኝ። የሰማይ አባት እግዚአብሔር ሆይ እኔ ወደ ቤቴ ሲገባ ሰላምን ከኔ ጋር አስገባልኝ። ጌታ ሆይ ይሄ በቤቴ የተለኮሰውን እሳት አንተ ያጥፋልኝ። አምላኬ እርዳኝ እባክህ፣ የፈጠርከኝ አንተ ነህ። አግዘኝ የሰማዩ አባት። እናቴ ድንግል ማርያም ሆይ አግዥኝ፣ እርጅኝ። አንቺ ቀድመሽኝ ግቢ፣ ይሄን እሳትን አጥፊልኝ በአንቺ ውሃ እባክሽንም መብራን የዘራዋ ቆም ድንግል ማርያም ሆይ ተለመኝ። አንቺ እኮ ሩሩ ነሽ፣ ለሰው ትራራለሽ። ለእኔ ምራርልኝ። ለኃጢአተኛው ልጅሽ አውቃለሁ ኃጢአተኛ ነኝ፣ ብዙም አጥፍቻለሁኝ። ግን ሩሩ ነሽ እና ራርልኝ። ሲገባ ሰላም በቤቴ ያስገቢልኝ። አሜን። ሰላም እንዳሳደርገን ሰላም አውለን። አሁን ስገባ እንዶ ሰላም አገኘው አልጠራጠርም። የመቤቴ ደጅ ምጥቼማ ሰላምን አገኛለሁ። ተነስቼ ወደ ቤቴ ልግባ። እንግዲህ እግዚአብሔር ስጦታ አባ እንኳን አገኟቸው። እዛ ብሄር ኖሮ ወሬ አውርቼ ነው የምወጣ። ግን እዚህ ሲመጣ መንፈሴ ራሱ እርካታ አገኘ። ተመስገን ጌታ ሆይ። አባዬ አሁን እናቴ ስትመጣ ይቅርታ በላት። ችግር የለም፣ ትምጣና ይቅርታ እላታለሁኝ። ዳግመኛ አንጣላም። የእውነትሽን ነው። ጸቤ የሰይጣን ነው፣ ይቅርታ ደግሞ የእግዚአብሔር ነው። አንዳንዴ ይቅርታ ማለተኛ የተሸነፍን ይመስለናል እንጂ ከፍን ያደርጋል እንጂ ዝቅን አያደርግም። እውነትሽን ነው ልጄ። ወይ ችግር የለም፣ እናትሽ ትምጣና እኔ ይቅርታ እላታለሁኝ። ይኸው እንደውም መጥታለች። በይ እስኪ ቡና ምናምን አቀራርባኝ፣ እንደውም እንጠብቃት፣ እየመጣች ነው። አባዬ አመሰግናለሁ ስለሰማኝ። እግዚአብሔር ይስጥልኝ። እናንተ ተታርቃችሁ ፍቅር ስትኖሩ ደስ ይለኛል። እሺ ልጄ፣ ወይ ችግር የለም። በቃ አሁን ገብቼ እንደው ሰላም አገኘሁ። እመቤቴ አንቺ ታውቂያለሽ። ሜጡ አባትሽ መጣ? እማዬ አባቴ መጥቷል። እኔ ነግሬዋለሁ። ችግር የለም ይቅርታ እላታለሁ ብሎኛል። አንቺም ደግሞ ከልብሽ ይቅርታ አድርግለት ለአባዬ እሺ። ወላዲቷ ጋር እኮ ነው ሂጄ የመጣሁት። ታሪክ ቀያሪ የኔ እናት ሩሯ የምትራራ እንደዚህ አለሽ። እግዚአብሔር ይመስገን። ድሮስ ደጇ ሄዳ ምን አጣና ምን ጎሎበት? ክብር ለአዛኝቷ ማርያም። እሺ የት ነው ያለው? እንዴ ውዱ ባለቤቴ ደህና ነው መጣክ? ደህና ነኝ እግዚአብሔር ይመስገን። አንቺ ደህና ነሽ ወይ? የት ሄደሽ ነው መጣሽው? እናቴ ቅድስት ድንግል ማርያም ጋር ነው እንጂ መጣሁት። እስኪ ጸሎት ላድርግ ብዬ ነው። እስከ መቼ ከቤተ ክርስቲያን ርቀን? ዛሬ ማዋላችን እንጂ የምናውቀው ማደራችን አናውቅም። ከደጇ ርቀን ከቤቷ ርቀን ምን ሰላም እናገኛለን? ይኸው ከቤቷ ርቀን ሰላም አጣን። የቤቷ ስንቀርብ ግን ሰላምን እናገኛለን። ደህና ነህ? እንግዲህ ያጠፋሁትን ነገር ካለ ይቅር በለኝ ባለቤት። እንደው የኔ ውድ ባለቤት እኔም ይቅርታ አድርግልኝ። ተሳስተናል እኔና አንቺ። ዳግመኛ እንጣላም። እግዚአብሔር አንቺንም በቤቱ ያጽናሽ። እኔም ወደ ቤቷ እሄዳለሁ።
ፈጣሪ ደግሞ ይቅር ይበለን። ንስሐ ገብተን ደምና ስጋውን ተቀብለን ለመንግስቱ ወራሽም ያድርገን። በእኔ ካሁን በለን እና አንቺ አንጣለሁ። እግዚአብሔር በመሀላችን ይግባ። አይዟችሁ እንግዲህ ሰላም ክርስቶስ ከእናንተ ጋር ይብዛ። እኔም ወደ እስራኤል ልሄድ ነው። እናንተም ደግሞ በሰላም ዋሉ። ተወለ እሺ፣ ልትሄድ ነው? መብራኑ ክብር ላንቺ። እሺ አመሰግናለሁ። እኔም ከልቤ ይቅርታን ተቀብያለሁ። መልካም ቀን ይሆንልክ። ደግሞ ማታ ስትመጣ ጉባኤ እንሄዳለን። በል መልካም ቀን። እመቤቴ እውነትም አንቺ ጋር የሄደ ሰው ሰላምን እንጂ እኮ ሰላም ያጣ ሰው የለም። ልጄ አንቺስ ምን ልትሰሪ ነው? እኔም ትንሽ አረፍ ልበልተኛ። አንቺስ? እማዬ እኔ ደስ ብሎኛል ስለተታረቃችሁ። እኔም ደግሞ ትንሽ ከአንቺ ጋር ልተኛ ደስ ስላለኝ። እሺ በይና እንግዲህ እንተኛ። እግዚአብሔር ደጅ መጥቶ አንተን የለመነ ምንም ስለማያጣ ሁሌም ከደጅ አልጠፋም። ክብር ለሱ።